እንደምን አላችሁ የቴክ ቪዥን ቤተሰቦች። ዛሬ ሰፊው የምናየው ዌብሳይት እንዴት እንደሚሰራ ነው የሚሆነው because this is like the first course for front end career path። ስለዚህ ሙሉ ፍሮንት ኤንድ ፓዙ ምን ይመስላል የሚለውን ነገር በአጭሩ በዚህ ቪዲዮ ኤክስፕሌን ላደርግላችሁ ሞክራለሁ። ስለዚህ ኢንትሮዳክሽን ቱ ዌብ ዴቨሎፕመንት ማለት ነው ይሄኛው። ኦኬ ዌብሳይት ታዲያ ምንድን ነው? ዌብሳይት እንዴት ነው የሚሰራው? ዌብ አፕ የምንላቸው ወይም ሞባይል አፕ የምንላቸው ነገሮች ጀነራሊ እንዴት ነው የሚሰሩት? ሲወራ ሰምታችሁ የምታውቁ ከሆነ ፍሮንት ኤንድ ባክ ኤንድ ምናምን ይባላል። ኦብቪየስሊ የሁለቱ ነገሮች ሚክስድ አፕ የሆነ ስቶሪ ነው ማለት ነው ዌብ አፕ። ስለዚህ ፍሮንት ኤንዳችን ማለት ዩዘር ፊት ለፊት የሚያየው ኢንተራክት የሚያደርገው ኤቭሪቲንግ የምታያቸው ነገሮች በሙሉ ዴኮለት ላይክ ፍሮንት ኤንድ ማለት ናቸው። ስለዚህ ሁሉ ነገር ደግሞ የምናየው ነገር ላይ እውነት ነው ማለት አይደለም። we can create like fake ፔጆችን። ስለዚህ like ዌብሳይቱ ምን ማድረግ አለበት ማለት ነው? ኮንሲስተንትሊ like ዳታዎችን ማስቀመጥ አለበት፣ አናላይዝ ማድረግ አለበት። እነኚህን ስራዎች ደግሞ የሚሰራለን like ባክኤንዱ ነው ማለት ነው። ስለዚህ ፍሮንት ኤንዳችን ማለት ዩዘር ኢንተራክት የሚያደርጋቸው ነገሮች ናቸው። ባክኤንድ ማለት ደግሞ like በሰርቨር ሳይድ ሆኖ like ኮምፒት የሚያደርግልን ነገር ዳታዎችን ያስቀምጣል፣ ኤዲት ያደርግልናል፣ ከፈለግን ኤዲት ያደርግልናል፣ ከፈለገ ካልኩሌት ያደርግልናል። ፕላስ እሱን ሰርቨር ዲስትሮይ እስካላደረጋችሁ ድረስ ኤኒታይም ብትመጡ ዩ ካን አክሰስ ዩር ፋይል ማለት ነው። that's why when you are using like Facebook ምናምን ከ10 ዓመት በፊት ስቲል ዳታዎቻችሁ ዛሬ ድረስ ይኖራሉ ማለት ነው። ገብታችሁ 10 ዓመት በፊት የፖስታችሁትን ፎቶ ምናምን ማየት ትችላላችሁ፣ መደለት ትችላላችሁ። that's all about ዌብ እንደሱ ነው የሚሰራው ማለት ነው በጣም በቀላሉ። ባክኤንዳችን ደግሞ like ራሱን ችሎ የሆነ ዳታቤዝ ማስቀመጫ ስለሌለው ከዳታቤዝ ጋር ኮሚኒኬት ያደርግና እሱን ስራ ይሰራልናል ማለት ነው። ስለዚህ ዛሬ ስለ ባክኤንድ ከምናወራ like ራሱ ቶፒኩ ፍሮንት ኤንድ ካሪየር ፓስ ስለሆነ እንዴት ነው ፍሮንት ኤንድ የሚሰራው የሚለውን ነገር በሰፊው እኔ ማለት ነው። ስለዚህ ፍሮንት ኤንድን ደግሞ we can separate it ልክ አሁን ዌብሳይት ስንል በሁለት ከፈል ነው ባክኤንድ ፍሮንት ኤንድ ብለን። ፍሮንት ኤንድን ደግሞ በሶስት መክፈል እንችላለን። ስትራክቸር ይፈልጋል፣ ዲዛይን ይፈልጋል፣ ቢሄቪየር ይፈልጋል። ስትራክቸሩን መስራት ከፈለግን ምን እንጠቀማለን ማለት ነው? ኤችቲኤምኤልን ማለት ነው። ኤችቲኤምኤልን በመጠቀም ስትራክቸር መንሰራት እንችላለን ማለት ነው። ስለዚህ እነኛ ስትራክቸሮች ማለት በተንን ክሬት ስታደርጉት፣ ኢንፑት ቦክስ ክሬት ስታደርጉ፣ ጽሁፎች ክሬት ስታደርጉ፣ ቴብል ክሬት ስታደርጉ ስትራክቸር ማለት ናቸው። ግን that's not enough like ማያምር ቴብል፣ ማያምር ኢሜጅ፣ ሳይዙ ያልተስተካከለ ነገር ለዩዘር ኢንተራክት ለማድረግ አይመችም። ስለዚህ ዲዛይን ማድረግ እንፈልጋለን ማለት ነው። ያንን ነገር ልክ ዲዛይን ማድረግ ስንጀምር we're going to use ምን ማለት ነው? CSS መጠቀም እንጀምራለን። ስለዚህ የተለያየ አይነት ቢሄቪየር ነው ያላቸው የምንጠቀማቸው ላንጉጆች they are not the same። ስራቸውም አላማቸውም ፐርፐዛቸውም ይለያያል ማለት ነው። ስለዚህ HTML ማርክአፕ ላንጉጅ በመባል ይታወቃል ማለት ነው። ያኛው CSS ደግሞ ስታይል ማድረጊያ ነው። በጣም ቆንጆ ዌብሳይት ሰራን፣ ስትራክቸር ያለው የሚያምር ግን ቢሄቪየር የሌለው that's bad because the only thing እዚህ ዌብሳይት ማድረግ የምትችሉት ማየት ብቻ ሊሆን ነው ማለት ነው። ምንም ኢንተራክት አታደርጉትም፣ ምንም መነካካት የምትችሉት ነገር የለም። ስለዚህ ቢሄቪየር የምንጨምርለት ደግሞ ጃቫስክሪፕትን በመጠቀም ነው ማለት ነው። ስለዚህ በተኑ ሲነካ ምን ያደርጋል? ያ ጃቫስክሪፕቱ ዲሳይድ ያደርጋል ማለት ነው። ባክኤንድ ካለው ወደ ባክኤንድ ዳታ ይልካል፣ ወር ፌች ያደርጋል፣ something like that። ኢቨን ባክኤንድ ባይኖረውም ግን እዛው ብሮዘሩ ላይ ባሉ ስቴቶች የሆነ ነገር ወደ የሆነ ነገር መቀየር እንችላለን፣ ጽሁፍ መቀየር እንችላለን፣ ብቻ ላይክ የሆነ ነገር ኢንተራክት ማድረግ እንችላለን ማለት ነው እንደፈለገን። ጃቫስክሪፕት ስጨርሱ እንዴት ዌብሳይት ኢንተራክት ማድረግ እንደምንችል እናውቃለን ማለት ነው በተገቢ። ኢቨን የሁሉ ከተማርን በኋላ ደግሞ በደንብ ሪያላይዝ እያደረግናቸው ስንመጣ ኤቭሪቲንግ ከስክራች በእጃችሁ መጻፍ አይጠበቅባችሁ የሚል ኮንሴፕት ይመጣል። አዳፕ ታይም ላይ ምን እናንሳለን? ፒክ እናደርጋለን። ሪያክት ማለት ነው። ሪያክት የራሱ ቢልቲን ፈንክሽኖች የራሱ በስማርት ዌይ የተሰሩ ቴክኒኮች ስላሉት ሪያክትን በመጠቀም ሙሉ ፍሮንት ኤንድን እሱ ላይ መስራት እንችላለን ማለት ነው። እሱን ስንደርስ በሰፊው እናወራዋለን። ስለዚህ ቤር ሚኒመም ሶስቱን ከቻላችሁ ዌብሳይት እንዴት እንደሚሰራ ይታወቃል። ሪሊ ማርኬቱ ላይ ገብታችሁ ስራ መስራት ከፈለጋችሁ ግን አትሊስት ሪያክትን መቻል አለብን ማለት ነው። ስለዚህ አራቱን ነገሮች እዚህ ፍሮንት ኤንድ ፓዙ ላይ አለላችሁ ማለት ነው። ቴክ ቪዥን ዌብሳይት ላይ you can access it ስሩት። I think it's worth it like ታይማችሁን ወርዝ የሚያደርግ ነገር ነው።
ያ ሌላ ማለት የምፈልገው ነገር የለኝም። እንደ ዌብ ኢንትሮዳክሽን ያ ፍሮንቲንድ ባክኤንድ ይኖረዋል። ፍሮንቲንዱ ካይንድ ኦፍ 3 ነገሮች ይኖሩታል። 3ቱም ፊኒሽ ስታደርጉ ሪያክት ፒክ ታደርጋላችሁ። ዛት ስነፍ ኢፍ ላይክ ቱ ቢ ላይክ ፉል ስታክ መሆን ከፈለጋችሁ ደግሞ ባክኤንድ ፓዝን ደግሞ ማንሳት ነው ማለት ነው። ኢፍ ዩ ላይክ ዚስ ቪዲዮ ላይክ ማድረጋችሁን አትርሱ። ሼር አድርጉልን። ኮሜንት ካላችሁ ኮሜንት ጻፉልን፣ ከስር እንመልሳለን ማለት ነው።